ጤና ይስጥልኝ ክቡራትና ክቡራን ውድ ወገኖች፣ በቅርብ በሩቅ የምትገኙት በሙሉ የወጣት ኒጻን ሲሳይ የመጀመሪያ ዓመታት በ28/5/2026 ዓ.ም በማዶን በታቲቅባ ክነሴት እስራኤል 8 ይታሰባል። የሆነላችሁ መጥታችሁ ነፍስ ይማር እንድትሉ ይላሉ ቤተሰቦች። እኔም የግጥም ደራሲው ካሳው ማሩበት ከዚህ የሚከተለው እንዲህ ስል አቀርበዋለሁ። ወጣት ኒጻን ሲሳይ ከአባቱ ከአቶ ሲሳይ ታደሰ ከእናቱ ከወይዘሮ ጥሩ ወርቅ መለሰ በ15/1/1989 ዓ.ም ተወለደ። ከዚያም በእንክብካቤ ካደገ በኋላ ትምህርቱን ጨርሶ ወደ ውትድርና ሄደ። 3 ዓመት ግባቲ በተባለው የጦር ክፍል አገልግሏል። ከዚያም ኦፕራት የጹቃ በተባለው ጦርነት ተዋግቷል። በተላቪቭ 4 ዓመት ኮምፒውተር ሥራ ከሠራ በኋላ ትምህርቱን ለመቀጠል ወደ ኢየሩሳሌም ዩኒቨርሲቲ በመግባት 4 ዓመት የኮምፒውተር ተማሪ ነበረ። እየተማረ ሌሊት ሲሰራ ነበረ። ስራውም በልዩ የጥበቃ ጓድ በመሆን የሚኒስትሮችን መስሪያ ቤት ይጠብቁ ነበር። በስራው በጣም ታታሪና ተወዳጅ ነበረ። አሁን መስሪያ ቤቱ በሱ ስም ተሰይሟል። ይኸውም ኒጻን ተብሎ ይጠራል። ይህም ሐውልት ያቋቋሙበት ነው። በጣም የዋህና ለሁሉ ሚረዳ የሚዋደድ ከሁሉ ጋር የሚግባባ ነበረ። በጣም ሳቂተኛ ተጫዋች ነበረ። ታክስቶቹ ልጆችና ተጓደኞቹ ታጎቶቹ ልጆች ጋራ በጣም ይዋደድ ነበረ። በሱ መለየት ልባችን ተሰብሯል፣ ማመንም አቅቶናል። በደረሰበት የመኪና አደጋ በ6 ቀን 6ኛ 2004 ዓ.ም በተወለደ በ36 ዓመቱ ከዚህ ዓለም በሞት ተለየ። ነፍሱን በሰማይ ይማር ብለው ከዚህ የሚከተለውን ግጥም እንጉርጉሮ እናቲቱም እንዲህ ስትል ታቀርበዋለች። ከእኛ እስከተለየህ ኒጻን እንዴት ነህ? ዘመድ ተሰብስቧል ደርሶ ዓመታት ሙሳይቱን ጋግረን ቄሶች ሊፈቱ መንግሥተ ሰማያት ይማራል ነፍስህ። ኒጻን ቀና ብለህ አንድ ጊዜ አነጋግረኝ፣ እንዴትስ አስችሎህ ልጄ ዝም አልከኝ? ከአንተ መለየቴን ማመን አቃተኝ። እኔማ ልነግርህ ናፍቄህ በጣም ሳሳሁኝ። ሕልም ነው እንዳልል በእውነት አላገኝህ። ተኝተህ እንደሆን እስኪ ልቀስቅስህ። እንጀራ ለመብላት ጊዜም አልነበረህ። የክፍልህ መብራት ቀን ከሌት በራልህ። ስታጠና ነበርክ አንገትክንን ደፍተህ። ትምህርቱ ከባድ ነው ራስ የሚሰብር፣ ትምህርቱን ጨርሶ በክብር ለመኖር። መብራቱ ጠፋሳ ኒጻን የት ሄዶ ነው? ፈተና ሊፈተን ሂዷል ከዩኒቨርሲቲው። ኒጻን ጥርሶችህን ለምን ዘጋሃቸው? ፈገግ ፈገግ ሲሉ ነበር ሚያስመሯቸው ነበር ሲያምርባቸው። ፈገግታህን ናፈቅኩኝ ከመጠን በላይ። እናት ያለሁልሽ ምነው ብትለይ። ያላንተ ወንድ ልጅ ሌላ ማን አለኝ? ኒጻን የምወድህ በሞት ስትለየይ። ያች ዓርብ ጠዋት እንዴት ያለች ናት መራራውን መልእክት የተነገርኩባት። ዓመታትህ ደርሷል ደግሜ ላስታውሳት
አንተን እያወሳሁ በንባ ልሸኛት። አታልቅሽ ይሉኛል እንዴት አላልቅሰ? ሙሽራ ልጅ ማጣት ለሁሉ ያድርስ። አንድ ልጅ በኖረህ እሱን የሚያስታውስ እንዴት ደስ ባለኝ እንባዬ የሚያብስ። የነፍስህ ማስመሪያ ሙሳይት ላስቆርስ። ልጄም ጓደኛዬም ኩራቴም ነበርክ። እንዴት ደስ ባለኝ ባወራህ በስልክ። በተለይ ዓርብ ቀን ቅዳሜ ሲመጣ ናፍቄህ ናፍቆትህ ስስትህ ቻይኝ ብሎ መጣ። አንተን ሳላወሳህ መቼ አድሬውየ 1 ዓመት በሙሉ ዋብዬ እህት ወንድሞቹን አባትክን ወክየ። ሐሳባችን ሁሉ እንዲህ ከንቱ ቀረ። ለዘር በቅተህ ቢሆን ደስ ይለን ነበረ። ልጅህን እያየሁ እጥናና ነበረ። ወይስ ሞኝ አይደለሁ አልባል ሕፃን? በንባ ጠራሃለሁ የማሰማኝን። ትመጣለህ ብለን እያየን በሩን። ለካስ ቁርጥ ሆኗል መለየታችን። አንጀት እየበላህ የእናት ያባትክን። አንጀት እየበላህ የእናት ያባትክን። መንግሥተ ሰማያት ይማር ነፍስህን። መንግሥተ ሰማያት ይማር ነፍስህን ትላለች እናቲቱ የጻፈችውን። እኔም ትንሽ በመጨመር የእሷውን ጽሑፍ ነው ያቀረብኩት። ነፍሱን ይማር።